እመኑኝ ከአሁን በኋላ እንግሊዘኛ አለቀለት። ረጋ ባለ መልኩ ነው ማስተምራችሁ። ወሳኙ ክፍል ላይ ደርሰናል። ፕሮናውን ዊዝ ቨርብ ቱ ቢ። ቨርብ ቱ ቢ የሚባሉ አሉ። ደግሞ ቨርብ ቱ ቢ የምንላቸው መሆንን የሚገልጹ ፕሬዘንት ቨርብ ቱ ቢ አም፣ ኢዝ ወይንም ደግሞ ሶስተኛ ማን አለ ማለት ነው አር የሚባሉ ቨርብ ቱ ቢ አለን። ቨርብ ቱ ቢ ምንድነው? መሆንን ይገልጻል። የመሆን ግስ ነው የሚባሉት። እኔ እንደዚህ ነኝ ለማለት አይ ማለት እኔ ነው ብያቸዋል። እኔ ስትሉ አይ ነው የምትሉት። እኔ እንደዚህ ነኝ ለማለት ስትፈልጉ ግን ነው የምትሉት አይ አም። አይ አም ማለት ምን ማለት ነው? እኔ ነኝ ማለት እኔ ነኝ እኔ ነኝ አይ አም። ስለዚህ ስታነቡ አይ አም አይ አም ከምትሉ አያም ያም እሺ ያ የአያም አያም እኔ ነኝ። እኔ አበበ ነኝ ለማለት ከፈለግኩኝ አያም አበበ አያም አበበ። እኔ ማን ነኝ? አበበ ነኝ። አያም አበበ አያም አበበ። እስኪ እናንተ ደግሞ ስማችሁን ንገሩኛ። እኔ እንትና ነኝ በሉኝ እስኪ እየሰማሁ። በጣም አሪፍ በጣም አሪፍ። ስለዚህ አያም አበበ አያም አበበ። ሌላስ? እኔ ረጅም ነኝ ለማለት በእንግሊዘኛ ረጅም ምንድነው የሚባለው? ቶል ይባላል። አጭር ምንድነው የሚባለው? ሾርት ይባላል። ወፍራም ፋት፣ ቀጭን ቲን። እሺ በእንግሊዘኛ ውስጥ ረጅም ምንድነው? ቶል፣ አጭር ሾርት፣ ወፍራም ፋት፣ ቀጭንስ ቲን፣ ቀጭን ቲን። እሺ እኔ ረጅም ነኝ ለማለት ከፈለግኩኝ አያም ቶል አያም ቶል እንላለን። እኔ ረጅም ከዛስ ነኝ። እኔ ረጅም ነኝ። እንግሊዝኛ ወደ አማርኛ ስናመጣው ቀጥታ እናመጣው። ስለዚህ እኔ ረጅም ነኝ ይሆናል ማለት ነው። አያም ማለት እኔ ነኝ። አያም ስትሉ እኔ ነኝ። እኔ እንደዚህ ነኝ። እኔ ዶክተር ነኝ በሉኝ እስኪ። አያም በጣም አሪፍ። እኔ ዶክተር ነኝ ለማለት አያም ኤ ዶክተር አያም ኤ ዶክተር አያም ኤ ዶክተር። ለምን ኤዋን ጨመርናት ካላችሁ ያው የዶክተር አንድ ዶክተርን ለማሳየት ነው ኤን የምናስገባው። አያም ኤ ዶክተር አያም ኤ ዶክተር። እስኪ አያም ኤ ዶክተር። በጣም አሪፍ። እኔ ዶክተር ነኝ። እኔ ዶክተር ነኝ። እኔ አስተማሪ ነኝ። አያም ኤ ቲቸር አያም ኤ ቲቸር አያም ኤ ቲቸር ትላላችሁ ማለት ነው። እኔ እንደዚህ ነኝ ማለት ከፈለጋችሁ አያም ብሉ እስኪ አያም። እሺ ማሳጠርም እንችላለን። አያም የሚለውን ሌላ ጊዜ ማሳጠርን አሳያችኋለሁ። አሁን እነዚህ ረጅሙን ያዙልኝ። አያም ማለት አያም አያም። ጥያቄ የምጠይቅበት ሰዓት እኔ ረጅም ነኝ በለኝ እስኪ። ምን አላችሁኝ? አያም ቶል አያም ቶል። እኔ አጭር ነኝ። ጎበዝ። አያም ሾርት አያም ሾርት። እኔ አስተማሪ ነኝ ለማለትስ አያም ኤ ቲቸር አያም ኤ ቲቸር። እኔ ዶክተር ነኝ። አያም ኤ ዶክተር አያም ኤ ዶክተር። እኔ ቶማስ ነኝ ለማለት ከፈለጋችሁስ አያም ቶማስ አያም ቶማስ። በጣም አሪፍ። ለምሳሌ እኔ አበበ ነኝ ለማለት አያም አበበ እንላለን። ከአበበ በፊት ኤ አናስገባም። አበበ ስሙን ጠቅሰናል። እሺ ስም ከተጠቀሰ ያ ነገር ከታወቀ ማንን አናስገባ? ኤን አናስገባ። አሪፍ ነው አይደል? ይሄ ቪዲዮ ከተመቻችሁ ግን ላይክ ማድረጋችሁ ሰብስክራይብ ማድረግ እንዳትረሱ። በቃ ማለት እኔንም አበረታቱ። ምንም አትጎዱም ሰብስክራይብ ብታደርጉ። ግን ብዙ ሰዎች ጋር ይሄ ቪዲዮ እንዲደርስልኝ እንግዲህ የእናንተ ሰብስክራይብ ደግሞ በጣም ያስፈልገኛል። ሰብስክራይብ አድርጉ፣ ኮሜንት ደግሞ ጻፉልኝ።
በጣም ነው የምወዳችሁ። ቴንክ ዩ ሶ ማች። እሺ ስለዚህ ይህችን ይዛችኋል ማለት ነው። አያም የሚለውን ጨረስን። አሁን ደግሞ ማጋ ደርሰናል። ዊ አር ነው የሚለው አይደል? አክሰንት ስንጠቀም ዊ አር እስኪ ዊ አር ዊ ማለት ምን ማለት ነው? እኛ እንደዚህ ነን ማለት ከፈለጋችሁ ዊ አር ግን ምንድን ናችሁ? አላለቅም። እኛ ነን እኛ ነን እኛ እንደዚህ ነን ለማለት እኛ ነን ለማለት ዊ አር እንዳትሉ ዊ አር እስኪ ዊ አር በጣም አሪፍ። ለምሳሌ እኛ ተማሪዎች ነን ለማለት ከፈለግኩኝ ዊ አር ስቱደንትስ ስቱደንት አንድ ነው። ኤስ ሳስገባበት ደግሞ ተማሪዎች እኛ ተማሪዎች ነን። ዊ አር ስቱደንትስ እኛ ጓደኛሞች ነን በሉ እስኪ ዊ አር ፍሬንድስ በጣም አሪፍ። እኛ ፓይለቶች ነን ለማለት ዊ አር ጨርሱታ we are pilots እንላለን ማለት ነው። እኛ ደስተኞች ነን we are happy pilots friends students እኛ ደስተኞች ነን ለማለት we are happy እኛ ደስተኞች ነን። እሺ ቀጥለናል ተማሪዎቼ። ሶስተኛ ላይ ደርሰናል። you are አንድ you are እስኪ you are ራሱ አፋችን ይመራናል። you are ጥሩ አክሰንት አይደለም። you are ማለት ደግሞ አንተ ነህ ወይንም አንቺ ነሽ ወይንም ደግሞ እናንተ ናችሁ። ምንድን ናቸው ግን? ምንድን የሆኑት? ገና አልጨረስንማ። you are ምሳሌ እስኪ ለምሳሌ አንተ ረጅም ነህ ለማለት you are በጣም አሪፍ። አንተ ረጅም ነህ ለማለት you are tall አንተ ምንድን ነህ? ረጅም ነህ። you are tall ቀጥለናል። አንተ አጭር ነህ ለማለትስ you are short አንተ ጓደኛዬ ነህ ለማለት you are my friend የኔ ለማለት ማይ ገባችሁ? you are my friend አንተ አበበ ነህ ለማለትስ አንተ አበበ ነህ you are በጣም ቀላል ጨርሱት። አበበ you are አበበ እንላለን ማለት ነው። ይሄ you are tall አንተ ረጅም ነህ ወይንም ለሴትም ሊሆን ይችላል። አንቺ ረጅም ነሽ ወይንም ደግሞ እናንተ ረጃጅም ናችሁ። ስለዚህ ለብዙ ቁጥርም ይሆናል ለሲንግልም ይሆናል። እንዴት ነው የምንለየው? ለምሳሌ እስኪ ይሄንን እንየው። you are a student ማለት አንተ ተማሪ ነህ ወይንም አንቺ ተማሪ ነሽ። ብዙ ብናረገው you are students እናንተ ተማሪዎች ናችሁ። ስለዚህ እዚህ ጋር ብዛት ስላሳየ ተማሪዎች የሚለውን ነገር ስላስገባው you የሚለው እናንተ የሚለውን ያሳያል ማለት ነው። ይዛችሁልኛል? አሪፍ ነው። እሺ ተማሪዎቼ she is ማለት ደግሞ እሷ ናት። she is ማለት እሷ ናት። ግን ጨርሰናል እንዴ? አያችሁ ከአይ ጋር የሚሄደው ማን ነው? አም ነው። ከዊ ጋር የሚሄደው ማን ነው? አር ነው። ከዩ ጋር የሚሄደው ማን ነው? አር ነው። ከሺ ጋር የሚሄደው ግን ማን ነው? ኢዝ ነው ማለት ነው። she is ማለት እሷ ናት። እሷ ምንድን ናት? እሷ አስቴር ናት። በሉኝ እስኪ እሷ አስቴር ናት። በጣም አሪፍ። she is what? አስቴር። she is አስቴር።
እሷ እህቴ ናት። እሷ እህቴ ናት ለማለትስ she is my sister. she is my sister. እሷ እህቴ ናት። እሷ እናቴ ናት ለማለትስ እሷ እናቴ ናት ለማለትስ በጣም አሪፍ she is my mother. she is my mother. she is my mother እንላለን ማለት ነው። she is Aster. she is my sister. she is my mother. በመሃል ደግሞ ምን ታደርጋላችሁ? ኮሜንት ትጽፋላችሁ። በተማራችሁት ነገር እስኪ ኮሜንት ስር የሆነ ነገር ጻፉልኝ። የተማራችሁ በአይ አም አንድ ምሳሌ ስጡኝ እስኪ ኮሜንት ላይ። በጣም አሪፍ። በዊ አርም አንድ፣ በዩ አርም አንድ፣ በዘይ አርም አንድ እያላችሁ ምሳሌዎች ስጡ። she is Aster. she is my sister. she is my mother. she is አሁን she is እያልኩ አይደል? she is you. she is my sister. she is my mother. she is Aster. she is you. she is እንላለን ማለት ነው። በጣም አሪፍ። እሷ ደስተኛ ናት ለማለት she is happy. she is happy. she is happy. she is happy. እሷ ምንድን ናት? ደስተኛ ናት እንላለን። እንቀጥል። he is ማለት ደግሞ እሱ ነው። እሱ ነው። ለምሳሌ እሱ አበበ ነው ለማለት he is አበበ። he is አበበ። እሱ አባቴ ነው ለማለትስ he is my father. he is my father. እሱ አጎቴ ነው he is my uncle. he is my uncle. he is my uncle. በጣም አሪፍ። እሱ ጓደኛዬ ነው he is my friend. he is my friend እንላለን ማለት ነው። እሺ ቀጣይ ደግሞ they are እነሱ ናቸው። እነሱ ናቸው። እነሱ ናቸው ነው they are አንልም። they are በጣም አሪፍ። እነሱ ጓደኞቼ ናቸው ለማለት they are my friends. they are my friends. they are my friends. they are my friends. እሺ እነሱ ዶክተሮች ናቸው። እነሱ ሐኪሞች ናቸው። they are doctors. እነሱ አስቴር እና ዲቦራ ናቸው። they are አስቴር and ዲቦራ. they are አስቴር and ዲቦራ. they are አስቴር and ዲቦራ እንላለን። የመጨረሻ እዚህ ጋር ማንን እናያለን ማለት ነው? it isን የምንጠቀም እሱ ነው ወይንም እሷ ናት። ግን ለነገሮች ያኮሻ it is a dog. it is a dog. ውሻ ነው ለማለት it is a dog. እስክሪብቶ ነው ለማለት it is a pen. ስለዚህ ቁስ ለሆኑ ነገሮች ኢትን እንጠቀማለን ማለት ነው። ፕራክቲስ አርጉ። ቀጣይ እስክንገናኝ ድረስ መልካም ቆዩልኝ። አደራ ኮሜንት፣ ሰብስክራይብ እና ላይክ እንዳይረሳ። ባይ ባይ።